እግዚአብሔር በዘመናት ሁሉ ሐሳቡን ለልጆቹ የሚናገር አምላክ ነው። በዘመናት መካከል ፍቃዱንና የልቡን ሐሳብ ለሰው ልጆች በሕልም፣ በራእይ፣ በመላእክትና በነቢያት በቀጥታ ያሳውቃል። ዛሬም ሆነ ወደፊት ነቢያትን በመጠቀም ለሕዝቡ ዘላለማዊ ዕቅዱን ተናግሯል፣ ይናገራልም። ነቢያት የእግዚአብሔር አፍ፣ የእግዚአብሔር ቃል አቀባይ ናቸው። እግዚአብሔር ለሕዝቡ እንዲናገሩ የነገራቸውን ይናገራሉ። ከእግዚአብሔር የተቀበሉትን የመንፈስ ዓለም እውነት ያወራሉ። ለሕዝቡ ተስፋን፣ መመለስን፣ ማበረታታትን፣ ማጽናናትን፣ ባርኮትን ያውጃሉ። ነቢይ ወይም ነቢያት የሚለው ስያሜ በብሉይ ኪዳንና በአዲስ ኪዳን የእግዚአብሔር መልእክተኞች መጠሪያ ነው። ነቢይ የነጠላ መጠሪያ ሲሆን፣ ነቢያት ደግሞ የነቢይ አብዢ ቁጥር መጠሪያ ነው። እግዚአብሔር በእርሱ አጠቃላይ ዕቅድ ውስጥ ያለውን ሐሳብ ለሕዝቡ ለመንገር፣ ለማሳሰብና ለማስረዳት ነቢያትን በዘመናት መካከል ተጠቅሟል። ነቢያት የእግዚአብሔር መልእክተኞች እንደመሆናቸው መጠን ከእግዚአብሔር የተቀበሉትን መልእክት በመፍታት የእግዚአብሔር ድርግታዊ ሐሳብ ተምሳላዊ በሆነ መልኩ ለሕዝቡ ገልጠው ያስተላልፋሉ። እንደ ገላጭነታቸውም ያብራራሉ። ተናጋሪ ወይም አፈቀላጠው እንደመሆናቸው መጠን የእግዚአብሔርን የእውነት ድምፅ ያውጃሉ። እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን የወደፊት ነገር ይተነብያሉ። ታዲያ ነቢይ ምንድን ነው? ነቢይን ነቢይ የሚያስብሉ ምልክቶችስ ምንድናቸው? ከዚህ ቀጥለው የተዘረዘሩ 15 ምልክቶችን አንድ ባንድ እንመለከታቸዋለን። ነቢይ መሆንህን ወይም መሆንሽን የሚታረጋግጡበት 15 ምልክቶች። ነቢይ ከሆንክ ወይም ከሆንሽ እነዚህ ምልክቶች በሕይወታችሁ መታየት አለበት። አንደኛ፣ የእግዚአብሔር እውነተኛ ነቢይ ስትሆን እግዚአብሔር አስቀድሞ ሊከሰቱ ያሉትን ነገሮች ይገልጽልሃል። በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም ይላል። ስለዚህ ነገሮች ከመፈጠራቸው በፊት ነቢይ ከሆንክ እግዚአብሔር አስቀድሞ ይነግርሃል፣ ነገሮችንም አስቀድሞ ያሳውቅሃል። ሁለተኛ፣ በሕይወት ወይም በሕይወትሽ ስለሚገኘው የትንቢት ጥሪ ከተለያዩ የእግዚአብሔር ሰዎች አማካኝነት ማረጋገጫ እግዚአብሔር ይሰጣቸዋል። ነቢያት በሚያገለግሉበት ጊዜ ነቢይ እንድትሆን እንደተጠራ ይነግሩሃል። መጽሐፍ ቅዱስ በትንቢተ አሞጽ ምዕራፍ 7 ቁጥር 14 ላይ አሞጽም መልሶ አሜስያስን አለው፣ እኔ ላም ጠባቂና ወርካ ለቃሚ ነኝ እንጂ ነቢይ አይደለሁም። እግዚአብሔርም በጎችን ከመከተል ወሰደኝ። እግዚአብሔርም ሂድ ለሕዝቤ ለእስራኤል ትንቢት ተናገር አለኝ። ነቢይነት ሰዎች ስለፈለጉ የሚያገለግሉት አገልግሎት ሳይሆን እግዚአብሔር ራሱ ለዚህ አገልግሎት ስመርጥ ብቻ የምናደርገው ነው። ሦስተኛው ምልክት፣ ነቢያትንና ትንቢትን ትወዳለህ? በውስጥ ወደ ትንቢታዊ አገልግሎት ትሳባለህ? እነዚህ ጥያቄዎች በውስጥ ሊመላለሱ ይገባል። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 32 ላይ የነቢያት መንፈስ ለሌላ የነቢያት መንፈስ ተገዢ እንደሚሆን ይገልጻል። አንዳንድ ሰዎች የነቢይነት ጥሪ እያለባቸው ነገር ግን ሌሎች እውነተኛ የእግዚአብሔር ነቢያትን ይጠላሉ። መገዛት ወይም ሰሚት ማድረግ አይወዱም። አራተኛው ምልክት፣ ክፋት፣ ጭቆና፣ የፊት መጓደል በሰዎች ላይ ሲሆን ልብ የሚያዝን ከሆነ። በመጽሐፍ ቅዱስ ውስጥ ያሉ ነቢያት እነዚህ ነገሮች በሕዝቡ ላይ ሲደርስ እጅግ ያዝኑ ነበር፣ ምክንያቱም ኃጢአት ስለሆነ ነው። አምስተኛው ምልክት፣ ጽድቅን ወደ በቅድስና መኖር ያስደስትሃል? በመዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ የእግዚአብሔር ቅዱስ ቃል ሲናገር ጽድቅን ወደደ አመፅሃንም ጠላህ፣ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ ይላል። ስድስተኛው ምልክት፣ ብቻዬን ሆነ ከእግዚአብሔር ጋር ጊዜ ማሳለፍ ያስደስትሃል? የነቢያት አገልግሎት እጅግ ጥልቅ እንደመሆኑ መጠን ብቸኝነት ይፈልጋል። ሙሴ፣ ኤልያስ፣ ኢየሱስ እንዳደረጉት ከሰዎች በመራቅ ከእግዚአብሔር ጋር የጠበቀ ግንኙነት ሊኖር ይገባል። ሰባተኛው ምልክት፣ ሁልጊዜ ብቸኝነት ይሰማሃል፣
ግን ለምን እንደሆነ አታውቅም። ሰዎች ይገፉሃል፣ ትገለላለ፣ በተለየ መንገድ መከራዎች ይደርሱብሃል። እነዚህ የዘረዘርኳቸው ነገሮች በሕይወት የሚያጋጥሙ ከሆነ ትላልቅ የእግዚአብሔር ነቢያቶች ያለፉበት መንገድ መሆኑን አትዘንጋ። የጥሪው ባህሪ መሆኑን መቀበል ይኖርብሃል። ስምንተኛው ምልክት ሕልም ታልማለህ፣ እግዚአብሔርን በሕልም ትሰማለህ። መጽሐፍ ቅዱስ በዘኍልቍ ምዕራፍ 12 ቁጥር 6 ላይ ሲናገር በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም እናገረዋለሁ ይላል። ነቢያቶች አብዝተው ራእይ ይገለጥላቸዋል፣ ደግሞም እግዚአብሔር በሕልም ይናገራቸዋል። ዘጠነኛው ምልክት የጸሎት ሰው ነህ፣ ለሌሎች መጸለይ የምትወድ ማላጅ ነህ። ነቢያቶች የጸሎት ሰዎች ናቸው። መጸለይ ያስደስታቸዋል። በትንቢተ ሕዝቅኤል ምዕራፍ 22 ቁጥር 30 ላይ ቅጥርን የሚጠግን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላችሁ ፈለግሁ፣ ነገር ግን አላገኘውም ይላል። አስረኛው ምልክት ምስጢራትን ለመግለጥ ጥልቅ ፍላጎት አለህ። የተሰወሩ ነገሮችን ወደ ብርሃን ማምጣት እንዳለብህ በውስጥ ይሰማሃል። በዳንኤል ምዕራፍ 2 ቁጥር 28 ላይ ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ ይላል። ነቢያቶች በእግዚአብሔር መንፈስ አማካኝነት የተሰወረውን የመግለጥ ስጦታ አላቸው። እናም ማወቅ የምትፈልገውን ነገሮች እግዚአብሔር እንዲያሳይህ አጥብቀህ ትሻለህ። ይህ ደግሞ የነቢያት አንዱ ምልክት ነው። 11ኛው ምልክት ሰዎች የሚሰማቸው ሸክም ይሰማሃል። ችግራቸው ችግር እንደሆነ ታስባለህ። ነቢያቶች የሰዎች ሕመም እንኳን ሳይቀር በውስጣቸው እስኪሰማቸው ድረስ የመሸከም ችሎታ አላቸው። 12ኛው ምልክት ታምናለህ፣ የእምነት ሰው ነህ። በሮሜ መጽሐፍ ምዕራፍ 12 ቁጥር 6 ላይ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን፣ ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር ይላል። በነቢያት አገልግሎት ታላላቅ ነገሮች ይሆናሉ፣ ምክንያቱም የእምነት ሰዎች ናቸው። 13ኛው ምልክት በተአምራት ታምናለህ። ነቢያቶች በመጽሐፍ ቅዱስ ውስጥ የማይቻሉ የሚመስሉ ተአምራቶችን አድርገዋል፣ ምክንያቱም በተአምራት ያምናሉ። በነቢያት አገልግሎት ውስጥ እጅግ ብዙ ልዩ ልዩ በድንቆችና በምልክቶች የታጀበ አገልግሎት ያገለግላሉ። 14ኛ ከፍርሃት ነፃ የሆነ አገልግሎት ታገለግላለህ። መጽሐፍ ቅዱሳችን ውስጥ ብዙ የእግዚአብሔር ነቢያቶች ፈርተዋል። ለምሳሌ ሳሙኤል ዳዊትን ሊቀባ በሄደበት ጊዜ በአንደኛ ሳሙኤል ምዕራፍ 16 ቁጥር 2 ላይ ሳሙኤልም እንዴት እሄዳለሁ? ሳኦል ቢሰማ ይገለኛል ብሎ ስፈራ እንመለከታለን። በተመሳሳይ ኤልያስም በአንደኛ ነገሥት ምዕራፍ 19 ቁጥር 5 ላይ የኤልዛቤልን ዛቻ ሰምቶ ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እግዚአብሔርን በፍርሃት ስለምን ይታያል። ለምን ነቢያቶች ሥልጣን በአፋቸው እያለ በቀላሉ ከእምነት ወደ ፍርሃት ውስጥ ይገባሉ ብለህ ልትጠይቅ ትችላለህ። ምክንያቱም የፍርሃት መንፈስ ስላላቸው ሳይሆን ሰዋዊ ተፈጥሯዊ ማንነት ስላላቸው ነው። ነቢይ ኤልሳ፣ ነቢይ ሕዝቅኤል፣ ነቢይ ኤርምያስ፣ ነቢይ መጥመቁ ዮሐንስ እንዲሁም ሌሎች ነቢያትም በዚህ የፍርሃት መንፈስ ውስጥ ሲያልፉ እንመለከታለን። 15ኛውና የመጨረሻው ምልክት አንድ ነገር በተናገርክ ቁጥር ትንቢቶች ይፈጸማሉ። በሁለተኛ ነገሥት ምዕራፍ 4 ላይ ኤልሳ ከአንዲት ሴት ጋር ሲነጋገር እናያለን። ነቢዩም እንዲህ አላት፣ በሚቀጥለው ዓመት ወንድ ልጅ ትወልጃለሽ አላት። መጽሐፍ ቅዱስ እንደሚናገር እንደ ኤልሳ ቃል እንዲሁ እንደተናገረ ትንቢቱ ተፈጸመ ይላል። ስለዚህ ትንቢት መናገር ብቻ ሳይሆን የምትናገረው ትንቢት መፈጸሙን እርግጠኛ መሆን አለብህ። ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ለሌሎችም እንዲደርስ ሼር በማድረግ ቤተሰብ ይሁኑ። እግዚአብሔር ይባርካችሁ።
ያስገኛል